ወታደራዊ አቋም እንመለሳለን። የሀገሪቱን ወታደራዊ አቋም ቅድም ከነበረውና አሁን ወዳለው እንመለሳለን። ብልጽግና በርካታ ነገሮችን ያነጻጽርና ያነሳል። ወታደራዊ ደረጃችንን ስንመለከት ብዙ ትጥቅ ታጥቀናል፣ ተተኳሾች አምርተናል፣ እንዲሁም ድሮንና ጥይት ጭምር ማብረት ጀምረናል የሚለውን ነገር ስንመለከት ነበር የነበረው ሰሞኑን። ኢትዮጵያ ያላትን ወታደራዊ አቋም ቅድም አንተ ስትገልጽ ከኢትዮጵያ አልፎ ለሌሎች አፍሪካ ሀገራትም ወታደር የምትልክና ዋስትና የሆነች ሀገር እንደነበረች ነው ስትገልጽ የነበረው። ዛሬ ያለውን የሀገሪቱን ወታደርና ቁመና ወይ ደግሞ የሀገሪቱን የጦር ሰራዊት ቁመና በምን መንገድ ነው የምትመዝነው? ምን ደረጃ ላይ ነው? የኢትዮጵያ ስቴት ዋር ሜኪንግ አቢሊቲ በጣም ትልቅ ነው። ለጦርነት ሰዎችን የማንቀሳቀስ አቅም በጣም ትልቅ አለው። እሱን አንደርስታንድ ማድረግ አይቻልም። በአሁኑ ጊዜም ፕሮባብሊ በመቶ ሺዎች ያሉ ወታደሮች አሉ በመከላከያ ስር። ከመከላከያ ውጭ በተለያየ አደረጃጀቶች አሉ። በመንግስት ስር ፕሮባብሊ ወደ 2 ሚሊዮን የሚሆን ወታደር እንዳለ ነው የሚገመተው። በፖሊስ በሚሊሻ የታጠቀ ኃይል ማለት። ከዛ ውጭ ደግሞ ቲዲኤፍ፣ ፋኖ፣ ኦኤልኤ ሌሎችም ደግሞ የራሳቸው ኃይል አለ። ኢትዮጵያ ውስጥ አሁን ያለው የታጠቀ ኃይል የጠመንጃ ችግር አይደለም፣ የጥይት ችግር አይደለም ኢትዮጵያ ውስጥ ያለው። ይሄን የኛ ሰው መረዳት አለበት። መንግስት ውስጥ ያሉት ከመንግስት ውስጥ ውጭም ያሉት አሁን ኢትዮጵያ ውስጥ ያለው ችግር የወታደር እጦት አይደለም። አይታችሁ እንደሆነ አሁን በየወሩ ከብር ሸለቆ፣ ከጦል ላይ፣ ከኡርሶ በየወሩ በየሁለት ወሩ በሺዎች ወጣቶች ይወጣሉ። ኢትዮጵያ 130 ሚሊዮን በላይ ህዝብ እንዳላት ይገመታል። ከዚህ ውስጥ አብዛኛው ወጣት ነው። ከ130 ሚሊዮን ውስጥ 10% ራሱ በወታደር እድሜ ውስጥ አለ ብትለው ከ18 እስከ 25 ምናምን ባለው ብትወስደው ራሱ we are talking over 10 million 30 million people። በጣም ትልቅ ኃይል ነው። በጣም ትልቅ እንትን ነው። በዛ ላይ ስራ አጥነት የለም፣ ስራ የለም። ከፍተኛ የስራ አጥነት አለ። ትምህርት ቤት እየገባ አይደለም። በከፍተኛ ደረጃ 3% 4% ነው 5% ነው እያለፈ ያለው። ያለፈው ራሱ ከዩኒቨርሲቲ ወጥቶ ስራ አያገኝም። ወታደር የሚገባ ሰው አጣጣ። ዛሬ ማንም ሰው ካምፕ ቢከፍት ኢትዮጵያ ውስጥ ወታደር ይመሰርታል። ያ ችግር አይደለም፣ ያ አይደለም ችግሩ። የወታደር ቁጥር ችግር ያ አይደለም ችግሩ። እንዳውም የወታደር መብዛት ኢትዮጵያ ችግር ፈጥሯል። ምክንያቱም ዲስኦርጋናይዝድ ቫዮለንስ፣ በተረጋጋ ፖለቲካ የማይመራ በተረጋጋ ፖለቲካዊ ተቋም የማይመራ ኢንስቲቱሽናላይዝድ ያልሆነ ኢንስቲቱሽናል ኦርደር የሌለው ቫዮለንስ ዲስትራክቲቭ ነው። ሀገር ያፈርሳል፣ ሀገር አይገነባም። አንዱ እሱ ነው። ሁለተኛው ከዚሁ ጋር ተያይዞ ለምንድን ነው መከላከያ አማጽያኑን ማሸነፍ ያልቻለው? አማጽያኑን ማሸነፍ አልቻለም። ያልቻለው ቁጥር ስላጣ፣ ጥይት ስላጣ፣ ጠመንጃ ስላጣ አይደለም። የአብይ ሆመቾ ላይ ኤክስፖርት ጀምራለሁ የሚለው ውሸት ተውና እውነት እንኳን ብትል የኢትዮጵያ መከላከያ ኃይል ችግሩ የትጥቅ ጦት አይደለም፣ የፐርፐዝ ማጣት ነው። የፖለቲካው አለመረጋጋት ወታደሩን በጣም ገፍቶታል። ለምን ነው ኦሮሚያ ውስጥ እኮ መከላከያ ወለጋ ሲገባ መሮቆ ገና ጊዳሚ አካባቢ ጠረፍ ላይ ነበር፣ ሱዳን ጠረፍ ላይ ነበር። ከዛ ገፍቶ እስከ ሱሉልታ እንዴት ሊደርስ ቻለ የሚለውን ወይ ደግሞ አማራ ክልል ውስጥ አማጽያኖቹ በቁጥር በልጦት አይደለም፣ በትጥቅ በልጦት አይደለም፣ ለምን ነው መደምሰስ ያቃተው ብለህ ማጠየቅ መቻል አለብህ። because proper counter insurgency strategy የለም። counter insurgency ጸረ ሽምቅ ሶስት ኮምፖነንቶች አሉ፣ ፖለቲካዊ፣ ኢኮኖሚያዊ እና የጸጥታ ወይም ወታደራዊ። መከላከያ የሚመጣው አንዱን ለማስፈጸም ነው፣ የጸጥታ እርምጃ ለመውሰድ ነው። የጸጥታ እርምጃ ብቻውን በቂ አይደለም።
ከአማጺው ጋር ኮምፒቲቲቭ ሊሆን የሚችል የፖለቲካ ዲስኮርስ የፖለቲካ ናሬቲቭ መኖር መቻል አለበት። ህዝቡ ወደ አማጺው እንዳይሄድ ወጣቱ ወደ አማጺው እንዳይሄድ የተሻለ እድል በመንግስት ሊፈጠርለት ይገባል ኢኮኖሚካሊ ማለት ነው። ኦሮሚያ ውስጥም ሆነ አማራ ውስጥ ብሎም ትግራይ ውስጥ ወይ የፖለቲካ እጥረት አለ ወይ የኢኮኖሚ እጥረት አለ ወይ ሁለቱም እጥረት አለ። ይሄ መከላከያው ላይ ከፍተኛ ጫና ፈጥሯል። በተለይ ደግሞ የመንግስት ገዢ ትርክት እነ ዳንኤል ክብረት ያነሱታል ፕሮፐር ግን ፍሬም ማድረግ አልቻለም። ገዢ ሀገራዊ ትርክት ዲቨሎፕ ማድረግ አለመቻል የወታደሩን የሚመራበት ፐርፐዝ አሳጥቶታል። ግጭቶቹ ብሔር ነክ ከመሆናቸው የተነሳ ይሄ ወታደር ደግሞ ህብረ ብሔራዊ ከመሆኑ የተነሳ በወታደሩ ውስጥ ሲፕ እያደረገ እየገባ እያዳከሙ ነው። ለመጀመሪያ ጊዜ እኮ ነው በታሪካችን አማጺያን በተለይ ደግሞ ኮንቬንሽናል ጦር ላይ ሳይደርሱ ኮንቬንሽናል ፋይቲንግ ካፓሲቲ ላይ ሳይደርሱ በመቶዎች የወታደሮችን እየማረኩ ዲስፕሌይ ማድረግ የተያየ ነው በቅርብ እኮ ነው። ወያኔና ሻዕቢያ ድሮ የደርግን ወታደር በዚህ ደረጃ መማረክ የቻሉት ከጎሪላ ፋይቲንግ ወደ ኮንቬንሽናል መካናይዝድ በሆነ ደረጃ መዋጋት ከጀመሩ በኋላ ነው የደረሱት። ዛሬ ፋኖም ወይለም ኮንቬንሽናል ጦርነት አልደረሱም። ስቲል ጎሪላ ታክቲክ ላይ ነው ያሉት። ሶ ዋይ ኢዝ ኢት በተጋጩ ቁጥር በመቶዎች በሺዎች የሚማረከው ወታደሩ ሞራል የለው ፐርፐዝ የለው። ዛሬ ተዋግቶ ነፃ ያወጣውን አካባቢ ነገ ተመልሶ ያጣዋል። ምክንያቱም እሱ ሲንቀሳቀስ ቦታውን ቫኪዩሙን የሚሞላ የፖለቲካዊ አስተዳደራዊ ኃይል የለም። ያ ብቻ ሳይሆን የኢኮኖሚ ውድነቱ ወታደሩን መጉዳት ብቻ ሳይሆን ኢንሴንቲቭን ፈጥሮለታል። አሁን ኦሮሚያ ውስጥ አማራ ውስጥም ተጀምሯል። አንዱ ምን እንደሚሆን ታውቃለህ? አማጺያኑ ትጥቅ እንዴት ያገኛሉ መሰለህ? የመከላከያ ወይም ደግሞ የፖሊስ አመራሮች ከላይ ያለው ኃይል ሙስና ውስጥ መሆኑን ስለሚያውቁ ራሳቸውን እየገቡበት በሚያሳዝን ሁኔታ ይሄን ያህል መሳሪያ አስታጥቄ ልክልሃለሁ ይለዋል። አማጺው የተወሰነ ገንዘብ ይሰጠዋል። በዛ መልኩ ያ ወታደር ሄዶ እየተመታ መሳሪያ የሚወስድበት ብዙ ጊዜ አሁን ጣት ሲቀሰር ሰማለሁ። ግብጽ አስታጥቃ ኤርትራ አስታጥቃ ምናምን ይባላል። በአሁኑ ጊዜ የኢትዮጵያ አማጺያን የውጭ ኃይል ምንም እኮ ድጋፍ አያስፈልጋቸውም። because the state at the lowest level does not exist። የመንግስት አስተዳደራዊ መዋቅር በቀበሌ በወረዳ ደረጃ የለም። ያ ብቻ አይደለም። የመንግስት ወታደር ሚሊሻውም ሆነ ከሚሊሻ አልፎ ራሱ እስከ መከላከያ ድረስ ያለው የመዋጋት አሞት የለውም። አሁን ፐርፐዝ የለውም። ከዚህ የተነሳ እነዚህ አማጺያን በቀላሉ የሚያስፈልጋቸውን ወታደራዊ ትጥቅና ስልቅ ያገኛሉ። ይሄ በመከላከያ ሞራል ላይ የባሰ ቪሸስ ሳይክል እኮ እየተሸነፈ በሄደ ቁጥር ከላይ ደግሞ በተለይ ደግሞ ከላይ ያሉት አመራሮች ልክ እንደ ሲቪሊያኑ ከፍተኛ ሙስና ውስጥ እየገቡ ሄደዋል። because there is normalization of corruption, legitimization of corruption, you know እና በጸረ ሽምቅ ትግል ውስጥ ያን ሀገር መከላከያ ኃይል ከሚሸነፍበት ምክንያት ውስጥ አንዱ የሙስና መስፋፋት ነው። የሙስና መስፋፋት በተለይ በአፐር ኤችሎን ኦፍ አርሚ ውስጥ ሲገባ የሚያመጣው የሞራል ድቀት ቀላል አይሆንም። በአጠቃላይ ሶስቱ ላይ ማያያዝ መቻል አለብን። ሀብታሙ የፖለቲካ ቀውሱ የጸጥታ ቀውስ ፈጠረ፣ የጸጥታ ቀውሱ የኢኮኖሚ ቀውስ ፈጠረ፣ የኢኮኖሚ ቀውሱ የፖለቲካውንም ጸጥታውንም እያበላሸው ሄደ እና እኔ በጣም ያሰጋኛል የኢትዮጵያ መከላከያ ጉዳይ። ብዙ ሰዎች እንደምታውቁት ይተቹኛል ለምን ሶፍት ሆናለ። ምክንያቱም the only entity ኢትዮጵያ ውስጥ ህብረ ብሔራዊ የሆነ በአሁኑ ወቅት ሀገራዊ ቅርጽ ያለው ይሄ ኃይል ነው። ይሄ ኃይል ደግሞ ከቀን ወደ ቀን እየተዳከመ ከቀን ወደ ቀን እየመነመነ ነው። አቅሙ እየመነመነ ነው ይያል ቁጥሩ አይደለም ያልኩት
አቅሙ ተቋማዊ አቅሙ እየተዳከመ ነው እየሄደ ያለው። ይሄንን ደግሞ እኔ አይደለም እኔ ብቻ ምለው አይደለም። ይሄን እኮ መከላከያዎች በደንብ ይረዱታል። አይተህ እንደው ጀነራሎቹ እየወጡ አሁን አስፈራርታቸው ዝም አስባሏቸው መሰለኝ ግምገማ ባደረጉ ቁጥር ከላይ ባለው የሚሊተሪ ካውንስልም ሆነ በአሁን አክቹዋሊ ሰሞኑን አይ ቲንክ ስብሰባ ላይ ነው ያሉት ሆፕፉሊ they will come up with something በተለይ ሚድ ራንኪንግ አመራር ላይ በማዕከላዊ አመራር ከሻለቃ አንስቶ እስከ ብርጌዲየር ደረጃ ባሉ ሰዎች አመራሮች መካከል በግልጽ የሚነገር ነው የመከላከያው መዳከም የአንድ ሀገር መከላከያ የሀገር ህልውና የመጨረሻው ምሽግ ነው። ይሄ ምሽግ እየተናደ ነው። ይሄ ምሽግ ከተናደ ደግሞ ሀገር ተስፋ አይኖራትም። መልካም እንግዲህ የበርካታ ነገሮችን አንስተናል። ከመከላከያ ጋር በተገናኘ አንድ ነገር ላንሳ። አንተም ባነሳው ምናልባትም ህብረ ብሔራዊ ሆኖ ምናልባትም በዛች ሀገር ውስጥ በርካታ ሰዎች መከላከያን ቢፈርስም ጣጣ የለብንም እንደውም ወንጀለኛ ሰራዊት ነው እርግጥ ነው ለህዝብ የሚያስቡ አመራሮች የሉበትም ማለት አይደለም። ግን ሙሉ በሙሉ መከላከያውን የሚያዙ ሰዎች በጦር የተቀዩ ናቸው። መከላከያው እየተዋጋ ያለው አሁን ስማቸው ሲጠራ ከነበረው ከኦኤልኤ ጋርም ከፋኖ ጋርም ከሌሎቹ ጋርም ሲዋጋ የነበረው ለስርዓት እንጂ ህገ መንግስትን ለማስከበር አይደለም። አሁንም እየተዋጋ ያለው ለዛ ነው። የመከላከያ ትልቁ ኃላፊነት ሀገርንና ህገ መንግስታዊ ስርዓትን ማስጠበቅ ነው። ላዛ ደግሞ እየተዋጋ ያለው ከሀገሪቱ ህዝብ ጋር ነው። የሀገሪቱ ህዝብ ጋር የሚዋጋ መከላከያ የደከመ ነው የሚሉ ሰዎች አሉ። የኔ ጥያቄ ይሄንንም እንደ ጥያቄ ያዝልኝና በዚህ ደረጃ ሀገሪቱን እንደ ሰንሰለት ወይ ደግሞ ሀገሪቱ ከመበተን ታድጓል ወይ ደግሞ እዛች ቦታ ብቻ ነው የቀረችው ብሎ የሚያስቡ ሰዎች አሉ። ሰንሰለቱ ነው ሀገሪቱን አንድ ላይ ትንሽም ቢሆን አያይዞ ያለው ያ ተቋም አንዱ እሱ ብቻ ነው ብሎ የሚያስቡ ሰዎች አሉ። ይሄ ተቋም በዚህ ደረጃ መሄድ ከሆነ ቀጣይ የሀገሪቱ ዕጣ ፈንታ ምን ሊሆን ይችላል? ያንተ ፖለቲካዊ እይታ ምንድነው በዚህ ጉዳይ ላይ? ሎክ ቅድም እንዳልኩህ የመጀመሪያ የመጨረሻው ምሽግ የሚባለው ለዚህ ነው። የጀርባ አጥንት ነው ለአንድ ሀገር የሴኩሪቲ ሴክተሩ በተለይ ደግሞ ጦሩ ማለት ነው። ይሄ ጦር ደግሞ እንደ ተቋም እየተሸረሸረ እየሄደ ነው ያለው። አገን ቁጥሩን አይደለም እያለው ያልኩት እስከ 500,000 አለን ነው የሚሉት ሊሆን ይችላል። ኢንፋክት 1 ሚሊዮን ወታደርም ሊኖረው ይችላል። ቀላል ነው ሞቢላይዝ ማድረግ። ትልቁ ቻሌንጅ ተቋም አየ ሶፍትዌር እና ሃርድዌር አለ። ወታደሩ ሃርድዌር ነው። ወታደርና ትጥቅ ሃርድዌር ነው። ሶፍትዌሩ ኢንዶክትሪኔሽኑ ነው። የዛሬ የኢትዮጵያ መከላከያ ለምን ነው የሚዋጋው? በተለይ ደግሞ መከላከያ ሲመሰረት አላማው ፕራይመርሊ ከውጪ የሚመጣ ጥቃትን ለመከላከል ነው። ሀገርን ከአደጋ ለመከላከል ከውስጥ ደግሞ ከሎካል ሴኩሪቲ ከኖርማል ሴኩሪቲ ኃይሉ የወጣ ቻሌንጅ ሲመጣ ነው ኢንተርቪን የሚያደርገው። አሁን ዛሬ ያለው መከላከያ ግን ፕራክቲካሊ ኦሮሚያና አማራ ክልሎችን የሚያስተዳድረው መከላከያ ነው። በነገራችን ላይ ትግራይንም እኮ እያስተዳደረ ያለው የመከላከያ ጀነራሎች ናቸው። የኢትዮጵያ መከላከያ ኃይል የዛሬ 7 ዓመት በፊት የነበረው የኢትዮጵያ መከላከያ ኃይል ፕራክቲካሊ የጸጥታን፣ የአስተዳደራዊን፣ የእርዳታ መከፋፈልን፣ የናሽናልን ስራን እየሰራ ነው ያለው ኢትዮጵያ ውስጥ። ትግራይ ውስጥ ቲዲኤፍ በለው እንጂ እነሱም መከላከያዎች ናቸው። አማራ ውስጥ፣ ኦሮሚያ ውስጥ ሶስቱ ክልሎች የሀገሪቷ 2/3 በላይ ናቸው። በቆዳ ስፋትም በህዝብ ብዛት መከላከያ ለዚህ የተደራጀ ተቋም አይደለም። መከላከያ የድጋፍ ስራ ነበር ለአስተዳደራዊም ሆነ ለሎካል ሴኩሪቲ ከአቅማቸው በላይ ሲሆን በተፈጥሯዊና ሰው ሰራሽ አደጋ ሲፈጠር ሰው ሰራሽ ማለት ለምሳሌ ከአቅም በላይ ሆነ አመጽ ሲፈጠር ለሾርት ታይም ይመጣል። ሰው ሰራሽ ጎርፍ ሌሎች የኃይል ነገሮች ሲመጡ አሁን ግን for last 5-6 years ጦሩ ከህዝብ ውስጥ ገብቶ መጋጨቱ ብቻ አይደለም።
ማለቂያ የሌለው ጦርነት ውስጥ ነው። ኦሮሚያ ውስጥ ለ6 ዓመት፣ አማራ ውስጥ ላለፉት 2 ዓመታት 20 ወራት ያ ትግራይ ውስጥ አሁንም ኖ ፒስ አይነት ሁኔታ ነው ያለው፣ ግን ስቲል ስታንድ ባይ ያለበት ሁኔታ ነው ያለው። ይሄ የተቋሙን አቅም አንደኛ ተቋሙን በጣም ቢዚ አድርጎታል፣ ሸክም አብዝቶበታል። ይሄንን ሸክም ተሸክሞ ለመሄድ ቅድም እንዳልኩ ሃርድዌሩን ብቻ ነው የተጠቀመ ያለው። ምክንያቱም የፖለቲካ ስትራቴጂ እየሰጠው አይደለም፣ የፖለቲካ አመራር እየሰጠው አይደለም። የፖለቲካ አቅጣጫ የለም፣ ስትራቴጂ የለም። ስትራቴጂ ቅድም እንዳልኩ ፖለቲካዊ፣ ኢኮኖሚያዊ እና የሴኩሪቲ ስትራቴጂ መኖር መቻል አለበት። ኢትዮጵያ አሁን ባለፉት 6-7 ዓመታት ይሄ ናሽናል ሴኩሪቲ ስትራቴጂ እንኳን የላትም። የተጻፈ የናሽናል ሴኩሪቲ ስትራቴጂ የለም። አይ ሪመምበር አንድ ጊዜ አብይ አንድ መለጽ የጻፋት ነበረች፣ የቤታዊ ዲሞክራሲ እና የሰራዊቱ ግንባታ የምትል መጽሐፍ አለች። ድሮ ነው ያነበብኳት። ይዞ መጣ አንድ ቀንና ይሄ ሀገር አፍራሽ ዶክመንት ነው፣ ይሄ ዶክመንት ነው የዚህ ሀገር ችግር መቀደድ አለበት ሲል፣ ቆይ ከመቅደድ በፊት በሌላ ነገር እንተካው እና አንብበውና በደንብ ከውስጡ መወሰድ ያለበትን ወስደን ገንቢ የሆነውን ወስደን አፍራሽ የሆነውን ከውስጡ ጥለን አዲስ የመከላከያ ግንባታ ሰነድ ይዘጋጅ። ከዛ በኋላ ይሄኛው መግደል ይቻላል። ከመግደል ራሱ ለታሪክ ይቀመጥ፣ ሸልፍ ላይ ማስቀመጥ ይቻላል አልኩት። without any political strategy, without proper economic strategy እየተደረጉ ያሉ እነኚህ ማብቂያ የሌላቸው ጦርነቶች መከላከያው ላይ ከፍተኛ ጫና አድርገዋል። ይሄ መከላከያ ቢፈርስ ደንታችን አይደለም የሚሉት ኃይሎች they have to be very serious። ምክንያቱም አንድ ነገር ማፍረስ ቀላል ነው፣ መገንባት ከባድ ነው። እነመለስ ኢህአዴግ አንድ ካሳሩ ስታቱስ ትልቁ የደርግ ያሉትን ወታደር ሙሉ በሙሉ ማፍረሳቸው ነበር። እነሱ እንግዲህ በቂ ህብረ ብሔራዊ በተወሰነ ደረጃ ቢሆን ህብረ ብሔራዊ ያስመሰሉት ኢህአዴግ ጦር የሚል ይዘው ነው የመጡት። እነሱ ራሱ ያን ቫኪዩም በቀላል ሊሞሉት አልቻሉ። ኢንስቲትዩሽናል ሚሞሪ ሎስ ነው የፈጠረው፣ በተለይ በአየር ኃይል። አሁን አብይ ሁሌ ስለ አየር ኃይል ኢህአዴግ አየር ኃይል አልነበረውም እኛ በአዲስ ሰራ ነው ይላል። ፓርትሊ ተስትሩ። ምክንያቱም እንደዚህ ስፔሻላይዜሽኖች አሉ፣ ተቋማዊ ስፔሻላይዜሽኖች አሉ። ይሄ የኢትዮጵያ መከላከያ ከምኒልክ ጊዜ ጀምሮ ስታንዳርድ አርሚ ስታንዲንግ አርሚ የተጀመረው ከምኒልክ ጀምሮ ነው የመጣው። ከዛ ጋር ተያይዞ እየተገነቡ የመጡ በምኒልክ ጊዜም በኃይለ ሥላሴ ጊዜም በደርግ ጊዜም በኢህአዴግ ጊዜም አሁንም ያለው ጦር ችግር አለው። አዎ ችግር አለው። ወንጀሎች ይፈጽማል። አዎ ለውጥ ስታመጣ ለዛ ነው እኔ በወጣትነት ዘመኔም በሪቮሉሽን ወይም ደግሞ ስር ነቀል ለውጥ አብዮታዊ ለውጥን ማልደግፍበትና ጥገናዊ ለውጥ ያስፈልጋል ብለው ነገሮችን ሙሉ በሙሉ አፈርሰን እንሂድ ማለት ስትንደው አብረህ የምታጣው ነገር አይደል። በአዲስ ለመተካት ደግሞ ስመጣ ገና ከዜሮ የምትጀምራቸው በተለይ ፖለቲካል ፓርቲ ብታፈርስ ችግር የለውም፣ አዲስ ተመሰርታለህ፣ ብዙ ምን የለውም። ወታደራዊ ተቋሞች ግን የሴኩሪቲ ተቋሞች በጣም አስቸጋሪ ነው። አንድ ከዚሁ ጋር አያይዤ የደህንነቱን ልስጥ። አብይ የነጌታቸው አሰፋን ሲያባረር የሄደበት አካሄድ የኢትዮጵያ መንግስት እስከዛሬ ድረስ ተመልሶ በቂ የሰብአዊ መረጃ ኃይል ማደራጀት እንዳይችል አድርጎታል። ምክንያቱም የተቋማዊ እንትሮች አሉ፣ ተያይዞ ሰንሰለቶች አሉ። ከጊዜ ወደ ጊዜ ከትውልድ ወደ ትውልድ እየወረስክ ትመጣ። ኢህአዴጎች ሲመጡ መከላከያ ብቻ ሳይሆን የነበረውን ደህንነትም አፈረሱ፣ የተወሰኑ ሰዎችን ወሰዱ። አብይ መከላከያውን እንኳን ብዙም ባያፈርሰው ደህንነቱን አፈርሶት መልሶ ለመገንባት እስከዛሬ ናሽናል ኢንተለጀንስ ሴኩሪቲ ሰርቪስ ናሽናል ኢንፎርሜሽን ሴኩሪቲ ሰርቪስ የሚባለው ኃይል በሂውማን ኢንተለጀንስ እስካሁን ወደ ነበረበት መመለስ አልተቻለም። ለዚህ ነው አሁን ሶማሊያ ላይ ያለን እጥረት ብዙ መናገሩ
ነውር ነው እውነቱን ለመናገር የሚያሳፍር ነው ፕራክቲካሊ ኢትዮጵያ ዛሬ የሚመጥናትና ሩብ የሚመጥናት የደህንነት ተቋም የላትም መከላከያ ብቻ አይደለም ማለት ነው የደህንነት ተቋሙ ራሱ በጣም ተዳክሟል አንዳንድ ራሳቸውን ይሸውዳሉ ልክ አብይ ከኢንሳ ስለመጣ ብቻ ኢንሳ ላይ ኦብሰስ የማድረግ ኢንፎርሜሽን ሴኩሪቲ ወይ ደግሞ ኢንፎርሜሽን ኢንተለጀንስ ጠቃሚ ነው ግን በኢትዮጵያና በአፍሪካ ተውና በአለም ላይ ራሱ የሳይበር ሴኩሪቲ የሂውመን ሴኩሪቲው ሰፕሊመንተሪ ነው እንጂ ድጋፍ ሰጪ ነው እንጂ ሪፕሌስ ሊያደርገው አልቻለም ገና it's not there yet human intelligence is key የሂውማን ኢንተለጀንስ የኒስ አቅም በጣም ተመናምኗል ይሄ ደግሞ ከመከላከያ ጋርም ይያያዛል አንዱ መከላከያ ቅድም እንዳልኩ መከላከያ በካውንተር ኢንሰርጀንሲ በፀረ ሽምቅ ትግሉ ሊሳካለት ያልቻለውና አማጺው ወደ ጊዜ አቅሙንም ስፋቱንም እያሳደገ የሄደበት ምክንያት ምንድነው የኢንተለጀንስ ሰርቪስ መዳከም መከላከያው ብላይንድ ሆኖ እንዲሄድ ያደረገው ኦፍኮርስ መከላከያ የራሱ ኢንተለጀንስ ዲፓርትመንት አለው ሪሌቲቭሊ ኦኬ ናቸው ግን ከሲቪሊያን አንፃር የሚመጣው በጣም ከመዳከሙ የተነሳ they are shooting blind አየህ እና ይፍረስ የምንለው ነገር መለወጥ ያለበት ቢሄቪየሩ ነው ኢንዶክትሪኔሽኑ ነው ህግን እንዲከተል ማድረግ ነው አላማውን በግልጽ ማስቀመጥ ነው ወጣ ብለው ጥፋት የሚያጠፉትን ማረም ያማሆኑትን ነቅሎ ማውጣት እንጂ እነዚህን ተቋማቶች ማጠናከር እንጂ ማዳከም ለህዝብም ለሀገርም ይጠቅማል ብዬ ጥሩ ይሄንን ካነሳ ሃይቀር በጣም ጠንካራ ርዕስ ነው ይሄ በተለይ ከመከላከያ ጋር በተገናኘ አሁንም እያወራንበት ያለው ነው አንድ ነገር ላንተም ላንሳልህና ምናልባት ለመከላከያ ሰዎችም የሚተላለፍ መልእክትና ራሳቸው እንዲፈትሹም የሚሆን ጥያቄ ይመስለኛል ቀጣይ ጥያቄ የሚሆነው ከመከላከያ ጋር መከላከያ እንደ መከላከያ የራሱ ተቋም አለው ለህገ መንግስቱ ነው ተገዢነቱ ከህዝቡ ጋር እየተዋጋ ነው ያለው ለዚህም ትልቅ ዋጋ እየከፈለ ነው ያለው ለዚህ ትልቅ ዋጋ እየከፈለ ያለ ድርጅት ወይ ደግሞ ተቋም የራሱ ስብዕና የለውም ወይ ግለሰብ እንደፈለገ የሚነዳው ከሆነና አይ በቃ እዚህ ጋር ጦርነትን አቁም ቁጭ ብለ ተደራደር በሰላም መንገድ መፈታት ያለባቸው በሰላም መንገድ ፍታ ካልፈታህ ግን መከላከያ ከእንግዲህ ላንተ የሚዋጋበትና የሚሞትበት ጉዳይ የለውም ሀገሪቱ ውስጥ ያሉ የፖለቲካ ድርጅቶችና ተቋማት ሀገሪቱን ለተሻለ የፖለቲካ መድረክ ሊያዘጋጇት ይገባሉ ያንተ ጉዳይ እዚህ ጋር ሊቆም ይገባል ብሎ ስርዓቱን ወይ ደግሞ አብይ ግለሰብ ሆኗልና ይሄንን ስርዓት ማስቆም አይችልም ወይ መከላከያ ይሄንን ማድረግ ካልቻለስ ለመከላከያ መቆርቆሩና በዚህ ደረጃ መከላከያን ሰንሰለት ነው ብሎ መናገሩ ከግለሰብ አገልጋይነት በተሻለ እንድንመለከተው ያደርጋሉ የሚሉ ሰዎች አሉ ምንድነው እይታ ያንተ ጉዳይ እዚህ ላይ መከላከያዎችም ራሳቸው እንዲመለከቱ ፈልጋለሁ በዚህ ጉዳይ ላይ ያን ሀገር መከላከያ ሀገር ያስጠብቃል ትዛዝ ግን ኦልሞስት ኦልዌይስ በወቅቱ ስልጣን ላይ ካለው የሲቪል አመራር ነው የሚቀበለው በተለይ ደግሞ አሁን ያለው ኢትዮጵያ ውስጥ ያሉት መኮንኖች በመለስ ተቀርጸው የመጡ ናቸው የመለስ አቋም ደግሞ በተለይ ከራሱም ስልጣን ከሁሉም አንፃር የነበረው ኢንዶክትሪኔሽን የፓወር አምቢሽን እንዳይኖራቸው የስልጣን ምኞት እንዳይኖራቸው ተደርገው የተቀረጹ ናቸውና ቲዮሬቲካሊ በሁሉም ሀገር ወታደሩ የፖለቲካ ፍላጎት እንዳይኖረው የስልጣን ፍላጎት እንዳይኖረው ማድረጉ የሚመከር አሁን ወደ አንተ ወደ አነሳው ጥያቄ ወስደናል አንድ ወታደራዊ ኃይል ኦፍ ኮርስ አላማው በጊዜው ስልጣን ላይ ላለው ሲቪሊያን አመራር መታዘዝ ነው ማስፈጸም ነው ያ ሲቪሊያን አመራር ከህግና ስርዓት ውጪ ወጥቶ በተለይ ደግሞ የብሔራዊ ህልውናን የሚጎዳ ስራ ሀገር የሚያፈርስ ስራ ውሳኔ ሲወስድ እርምጃ ሲያዝ ምን ማድረግ አለበት የሚለው ብዙ ጊዜ አፍሪካና ውስጥ ችግር እየፈጠረብን የመጣው ይሄ ነው ምክንያቱም የሲቪሊያኖቹ ከስልጣናቸው ከህግና አሰራር ውጪ ብሔራዊ ጥቅም እየጎዱ በሄዱ ቁጥር
እንዲህ አይነት ጥያቄ ከህዝቡ ሲነሳ እንዲህ አይነት ጥያቄ ወታደሮቹ ላይ ጫና ይፈጥራል። ጫና ብቻ ሳይሆን ኢንሴንቲቭም ይፈጥርላቸዋል። ወታደሮቹ ወደ እርምጃ የሚሄዱበት ሁኔታ ይፈጥራል። ኢትዮጵያ ውስጥም ይሄን ጉዳይ አጀንዳ ሆኖ መምጣቱ ወታደሮቹ ላይ ጫና እየፈጠረ ነው። ምንም ጥያቄ የለውም። sooner or later they will be forced to take action። በዲሞክራሲ እንደሚያምን በሲቪሊያን አመራር ሲቪሊያን ኮንትሮል ኦፍ አርምድ ፎርስስ እንደሚያምን ሰው አድቮኬት ባላረግም ኢኔቪታብል እየሆነ እየመጣ ነው ያለው። ምክንያቱም ይሄ ኃይል ይሄ ወታደራዊ ኃይል ኦቨር ስትሬችድ ሆኗል። ከራሱ ህዝብ ጋር እንዲዋጋ ተደርጓል። የወታደራዊ ስራ በተጨማሪ ከፍተኛ የሆነ የሲቪል ስራ እንዲሰራ እንዲሸከም ተደርጓል። ጫና እየፈጠረበት ነው። አብይ አምና ሲናገር አንዳንዶች የወታደራዊ መፈንቅለ መንግስት ያስባሉ፣ አይሳካም እናውቃለን ምናምን ሲል ነበረ። ራሱን እየሸወደ ነው። ምናልባት እሱ ከላይ ያሉትን 5-10 ጀነራሎች በተለያየ መልኩ ይያለው በገንዘብ ይያለው አሰራርቻለሁ ብሎ አስቦ ሊያስብ ይችላል። that's not true። አብዛኛው ከውስጥ በማከል ያለው ኢቨን ሲኒየር ላይ ያለው አመራር የሀገሪቷን ችግር እኔና አንተ ከምንረዳው በላይ ይረዳል። እኔና ካንተ የበለጠ ቁጭት አለው። አምፀው ጫካ ከገቡት ልጆች ባልተናነሰ ስሜት አለው። ይሄ ወታደር እኮ የገበሬ ልጅ ነው። እናቱ አባቱ ቤተክርስቲያን መስጊድ መሄድ እያቃታቸው የሞተ መግባር እያቃታቸው ቤታቸው እየተቃጠለ እየተዘረፉ ያለው ወታደር ነው። ወታደር የሆነው የሀገርን ህልውና ለማስጠበቅ የሀገር ደህንነት ለማስጠበቅ ነው። ኢንድለስ የሆነ የሀገር ቀውስ ውስጥ ሲገባ በቃ የሚልበት ደረጃ የሚመጣበት ጊዜ እየተቃረበ ነው ያለው። ያ ምን ያመጣል? በስፋት ልንወያይበት የምንችለው ነው። ግን እንደኔ አሁንም ውግንናዬ ከከሌ ጀነራል ከከሌ ምናምን የሚል ነገር ሳይሆን እንደ ተቋም ግን ተቋሙን ፉሊ ዲሊት ማድረግ ይጎዳል። ተቋሙን መገሰጽ፣ መተቸት፣ ጥፋቶች እንዲታረሙ ማድረግ፣ ከፍተው የወጡ መኮንኖችን ማጋለጥ ተገቢ ነው። ሆኖም ግን ተቋሙ የመከላከያም ሆነ የብሔራዊ ደህንነትም ሆነ የፖሊስም ኃይል ቢሆን አፍርሰን በአዲስ እንተካለን የሚለው ሐሳብ አደጋ ከዶክትሪኑ ውጪ ተጉዞ ጀዋር በደንብ እንድንመለከተው የፈለኩት በደንብ አድምተን እንድናወራ በተለይም በርካታ ሰዎች ለመከላከያ ተስልባለው ጀዋር የሚሉ ነገሮችን ስለሚያነሱ ነው ይሄን ነገር በደንብ ጠንክሬ እዛ አካባቢ እንድናወራ የፈለኩት። ራሳቸው መከላከያ ራሱ እንዲገመገሙም ጭምር ነው ድጋሚ ይሄንን ነገር የምናገረውና ከዶክትሪኑ ውጪ ወጥቶ መከላከያ ለግለሰብ ታዛዥ ሲሆን እና ለግለሰብ ታዛዥ ሆኖ በሞላ ሀገሪቱ ጦርነት ሲያውጅ ግለሰብ መከላከያ እየላከ ሁሉ ነገር ሲያደርግ ይፍረስ ቢባል ምኑ ነው ክፋቱ? ወይ መከላከያ ራሱን ካላረመ መፈንቅለ መንግስት ያደርግ ብቻ አይደለም ወይ ደግሞ መፈንቅለ መንግስት ያደርግ የሚል እኔ እምነት የለኝም። ግን ይሄንን ስርዓት ማስቆም ይችላል የሚል እምነት አለኝና ወይ ደግሞ ተላላኪ አይደለሁም የግለሰብ ተላላኪ አይደለሁም ከህግ ውጪ ነው እየሄዳችሁ ያላችሁት ብሎ አንድ ቦታ ላይ መከላከያ ካልቆመና የግለሰብ ተላላኪ ሆኖ ጦርነትን በየቦታው ሄዶ የሚዋጋ ከሆነ ለዚህ ስርዓት ይፍረስ ቢሉ እናቷ ልጇ አደባባይ ላይ የሚረሸንባት እናት ልንፈርድባት ነው ወይ? ለዛ ወንድም ልንፈርድ ነው ወይ? ኖ አይ አንደርስታንድ እኮ ጥያቄ ከየት እንደመጣ አውቃለሁ። ግን ነገ የሚጠቅመን ተቋም ይፍረስ ከምንል ዛሬ የጎዳን ያለው ግለሰብ ይወገድ ማለቱ አይሻልም? እሱን ነው መከላከያ ማድረግ ያለበት የሚል ነው ጥያቄ። so you should put it that way ያየ ምክንያቱም ይሄ ተቋም ከሚጎዳን ይፍረስ የሚለው ከተጎጂ አንፃር ስታየው it makes sense። ከሀገራዊና ከወደፊት ሊመጣ ከሚችለው አደጋ አንፃር ስታየው ግን የተቋሙ መቀጠል ከጉዳቱ ጥቅሙ ያይላል። የሚቀለው ለህዝብም ለሀገር የሚቀለው የተቋሙ ትዕዛዝ የሚወስድበት የፖለቲካ አመራር እንዲቀየር ወይ አቋሙን እንዲለውጥ ወይ እንዲለወጥ ማድረግ
ሰራዊቱ ከህዝብ ጋር እንዲወግን ለሀገር እንዲወግን መስራቱ የተሻለ ነው እንጂ ይፍረስ እያልክ ከሄድክ አደጋ አለ። እኔ እያልኩ ያለሁት ምንድነው መከላከያ እንደ ተቋም ችግሮች አሉት፣ ኦፊሰሮችም ችግር አለባቸው። ዋናው ችግር ግን ፖለቲካው ነው፣ የፖለቲካ አመራሩ ነው። ትግሉ መሆን ያለበት ኢቨን ጦሩ ራሱ ከህዝብ ጋር ሆኖ የፖለቲካ አመራሩ አሰራሩንና አካሄዱን እንዲቀይር ወይ እንዲቀየር ማድረግ ላይ እንዲሰራ መስራቱ የተሻለ ነው። ያ ነው ለሀገር የሚጠቅመው። ዛሬ ህዝብ እየገደለ ያለ መከላከያ ቢፈርስ ያ ግድያ አይፈርስም። ሀብታሙ ልስን ኢትዮጵያ ውስጥ ስቴቱ ከመዳከሙ የተነሳ የሲቪል አድሚኒስትሬሽኑ የሲቪል አስተዳደሩ ከመፍረሱ ከመዳከሙ የተነሳ እርዳታ እያደረሰ ያለው ማዳበሪያ እያከፋፈ ያለው መከላከያ እኮ ነው። ተቋም ያለው ፌደራል ተቋም ሀገራዊ ተቋም እሱ ብቻ ስለሆነ ሌላው ፈርሶ የቀረው እሱ ብቻ ስለሆነ ከግድያውና ከውጊያው አልፎ ቤዚክ እርዳታ እያደረሰ ያለው የጤና ሰርቪስ እየሰጠ ያለው ባለመለየው ነው ወታደሩ። ስለዚህ ይሄ ወታደር አንደኛ ይሄ ስራ እንዳይበዛበት የፖለቲካ አመራሩ የፖለቲካ ሲቪል አስተዳደሩ ተመልሶ እንዲቋቋም መስራት ያስፈልጋል። ይሄን ለማድረግ ሰላም ማምጣት ያስፈልጋል። ይሄ ኃይል ከፈረሰ ይቺን ስራ እንኳን ሊሰራ የሚችል ሌላ ተቋም የለም ኢትዮጵያ ውስጥ። የአብይ አህመድ የመጨረሻው ብቸኛው ምርኩዝም ይሄው ተቋም ነው። ይሄን ተቋም ይሄን ምርኩዝ መስበሩ መበታተኑ ይሻላል ወይስ ይሄ ምርኩዝ የአምባገነኑ መመርኮዣ መንቀሳቀሻ እንዳይሆን ማድረጉ ይሻላል? that's the question መሆን ያለበት እዛ ላይ ፎከስ ማድረግ ያለበት። እኔ ብዙ ጊዜ የምለው ተቋሙ መቀየር አለበት፣ ከህዝብ መወገን አለበት፣ ከሀገር መወገን አለበት፣ ተቋሙ ግን እንደ ተቋም መቀጠል አለበት የሚል ሀሳብ ያለኝ። በጣም ጥሩ ጀዋር። ሌላኛው እንግዲህ ዛሬ እያወራን ያለነው የ7 ዓመት ፖለቲካዊ ጉዞና የሀገር ጉዞ ስለሆነ ረዘም ያሉ ነገሮችን ነው እያነሳን ያለነው። ሁሉም ደግሞ በጣም ኮንክሪት የሆኑ ነገሮች ይመስሉኛል እያነሳን ያለነው እና ተመልካቾቻችን እንደማትሰራችሁ ተስፋ አደርጋለሁ። ጀዋርም ጊዜን እየወሰድኩ እንደሆነ አውቃለሁኝ፣ ግን በጣም ሰፊ አጀንዳ ስለሆነና ትልቅ ርዕስ ስለሆነ የዛሬውን በዚሁ እንቀጥላለን። ወደ ሉዓላዊነት ልውሰድ። ሉዓላዊነት ቅድመ ብልጽግናና ዛሬ የሀገር ሉዓላዊነት ምን ይመስላል? በርካታ ሰዎች ሉዓላዊነትን እንደ ትልቅ ነገር ይወስዳሉ። ብልጽግና ዛሬ አንተ በምትጠቀመው ቋንቋ ልጠቀምና የብልጽግና ደሴት ወይ ደግሞ እንደ ሺሻ ባሸበረቀች ከተማ ላይ ቁጭ ብለው ብዙ ነገር ይናገራሉ። ደመሰስ ናቸው የሚሉ መከላከያ ጀነራሎችም አሉ። ግን በተቃራኒው በሁሉም አቅጣጫ ሉዓላዊነት ተደፍሯል። በጅቡቲ ሳይቀር አልሸባብ ጭምር ድንበር አቋርጦ በርካታ ግዛቶችን ሄዶ ጥቃት የሚፈጽምባት ሆናለች። ደቡብ ሱዳን ወረዳን ተቆጣጥራለች፣ ሰፈር ቀይራለች፣ ሀገር ስም ቀይራ የራሷን ዜጎች እዛ አስፍራለች። የኢትዮጵያ ዜጎች የነበሩትን መታወቂያ ሰጥታ የራሷ ዜጎች አድርጋለች ያለምንም ህጋዊ ስምምነትና ህጋዊ ፈቃድ። ኤርትራ ተመሳሳይ ነገር አድርጋለች። በርካታ ቀበሌዎችን ከትግራይ ወስዳ ኢትዮጵያዊ የሆኑ ሰዎችን ወስዳ የራሷ ዜጎች አድርጋ ሳዋ ጭምር ወስዳ እያሰለጠነች ነው የምትገኘው። የሉዓላዊነት ጉዳይ ሲታይ ኢትዮጵያ የምትባል ሀገር የለችም የሚሉ ሰዎች አሉ። ሱዳን በርካታ መሬትን ይዛ አልቡርሃን ጭምር አካባቢ ጋር ስመምቼ ያስኩት ምንድነው የምታወሩት የሚባልበት ሁኔታ ነው ያለውና አብይ ግን ከማንም ጎረቤት ጋር ተዋግቼ አላቅም ሰላም ነው ያለ ነው የሚል ነገር ይናገራል። ሉዓላዊነት እንዴት ይታያል? የኢትዮጵያ አሁን ያለችበት ሁኔታ እንዴት ነው የምትገልጸው? ሉዓላዊነት እኮ የውስጥ ጥንካሬ የውስጥ ሰላም ነጸብራቅ እኮ ነው። እኔ ስለ ድንበር መናገር እኮ ቅንጦት አይደለም እንዴ? ምን ሉዓላዊነት ቅድም እንዳልኩ መቂ ላይ እኮ ሉዓላዊነት የለም። ሉዓላዊነት እኮ የስቴት ሉዓላዊነት ከውጭ ኃይል ጋር ብቻ አይደለም። የስቴት የመንግስት የማዕከላዊ መንግስት የመንግስት ተቋማት የመንግስት የጸጥታ ኃይሎች
የአቅም የበላይነት ማለት እኮ ከመንግስት ፈቃድ ውጪ ታጥቆ የመንቀሳቀስ የመግደል የመዋጋት አቅም ያለው ኃይል አለመኖር ማለት ነው። ድሮ በደርግ ጊዜም በኃይለ ሥላሴ ጊዜ በደርግ ጊዜ ከፍተኛ ጦርነት ተካሄደ ሲባል የኤርትራ በረሃ የባሌ በረሃ ምናልባት የኦጋዴን በረሃ ውጪ ሌላው የኢትዮጵያ አካል ሰላም ነበር፣ መንግስት ይቆጣጠራል። አሁን ያ የለም። ዳታስ ቼንጅ እና የድንበር ጉዳይ ብዙም እኔ እንደ ኢሹ መሆን ያው ሌላ ሀገር ብለን ካልሄድን በስተቀር ያን እንኳን ማስጠበቅተውና ወደ በ100 ኪሎ ሜትር ሬዲየስ ውስጥ ማስጠበቅ አልተቻለም። ከዛ ይልቅ የጎረቤት ሀገሮች ግንኙነት እንዴት ነው ያለው? አደጋ የሚታየኝ አሁን ነው ከሱዳን አንፃር። እሱም በደንብ እንመጣበታለን። ጀዋር የሉዓላዊነትን ጉዳይ አንድ ነገር ላንሳለህ። ቅድም በመከላከያ ጉዳይ ረጅም ተከራክረን አውቃለሁኝ፣ ግን ድጋሚ እዚህ ጋር የመከላከያ ተጠያቂነት ጎላ ብሎ ይመጣል። ከራሱ ህዝብ ጋር ለአብይ ስልጣን ብሎ በዛ ደረጃ የሚዋጋ መከላከያ በህገ መንግስቱ ጭምር ምሎ ተገዝቶ ሊያስጠብቆና ሊጠብቆ ቃል የገባለት ድንበር በዚህ ደረጃ ሲጣስ ምንም አይናገርም። ታዲያ ያ መከላከያ እዛ ድንበር ያሉ ሰዎች ዛሬ ቢናገሩት የኔ ወገን አይደለም ቢሉት ሊፈርስ ደንታ አይደለም ቢሉ ማን ይቀየማቸዋል የሚሉ ሰዎች አሉ። ከሉዓላዊነት ጋር በተገናኘ ድንበር ማስከበር መከላከያ ማለት ነው ወይ ደግሞ ምንም የማይናገር መከላከያ? ምንም አይናገርም እኮ አይደለም። መከላከያ ሸዋ ላይ፣ ወለጋ ላይ፣ አርሲና ጎንደር ጎጃም ላይ ቢዚ ነው። ምን ታደርጋለህ? if you are the commander መሃሉ ዳር ሆኗል እኮ ሀገር ውስጥ። so we have to be fair to the soldiers እንዴ የመዋጋት ስራ ብቻ አይደለም፣ የማስተዳደር ስራ፣ የሲቪል ስራ፣ እርዳታ የማከፋፈል ስራ፣ መዳበሪያ የማከፋፈል ስራ፣ ቤዚክ ስራውን እየሰራ ያለው ወታደሩ ነው። ስለዚህ ኢትዮጵያ የምትተዳደረው መከላከያ ማለት እንችላለን። አሁን ወታደራዊ ነው የምትተዳደረው ማለት ወታደሩ ነው ሀገር እያስተዳደረ ያለው። ካድሬውማ ዘረፋ ላይ ብቻ እኮ ነው ያለው። ዝኖት ኦንሊ እኮ አብይ ራሱ ወጥቶ ሲናገር የነበረ አይደለም እኔ ዛሬ አመት እና ከዛ በፊት በተለይ ደግሞ ኦሮሚያ፣ አማራ ገቨርን እያደረገ ያለው ትግራይንም ቢሆን በቲዲኤፍ ስም ገቨርን እያደረገ ያለው ሰው እኮ ወታደሩ ነው። ከኢህአዴግ ውስጥ የተረፈው ወታደሩ ብቻ፣ የፖለቲካል ክላሱ በላተኛ ብቻ ሆኗል። በኦሮሚያና በአማራ ውስጥ እኮ የወረዳ አስተዳዳሪዎች መከላከያ ካምፕ እኮ ነው የሚያድሩት። ፊዚካሊ ትራንስፖርት ከወረዳ ወረዳ በመከላከያ ሄሊኮፕተር ነው የሚሄዱት። መከላከያ ቢዚ የሆነው ድንበር እንዳይጠብቅ እነዚህን ካድሬዎች አጅቦ ከቦታ ወደ ቦታ የማሻገር ስራ ላይ ቢዚ ስለሆነ ነው። ሶ ሪሌቲቭሊ ከሱዳን ሳውት ሱዳን ድንበር ከፍተኛ ጥቃት ያለው ምዕራብ ሸዋ ላይ ነው። ሶ ስቴቱ ባተል የሆነ የስቴት ተቋማቱ ተዳከሙ፣ ስራ በዛባቸው እያልኩ ያለሁት እኮ ከዚህ አንፃር። በጣም ጥሩ። እንግዲህ መከላከያውንም ራሱን የሚፈትሽበትን ሌላ አጀንዳ ነው ላነሳ የፈለኩት። ወደ ቀጠናው ሀገራት ልውሰድ ጀዋር። ቀጠናው ሀገራት 6 ሀገራትን እናንሳ። ኬንያንም በተለይም ከኢትዮጵያ ጋር በድንበር የሚጋሩ ሀገራትን እናንሳ። ኢትዮጵያ ከነዚህ ሀገራት ጋር ያላት ግንኙነት ምንድን ነው? ቅድም ባነሳውልህ መንገድ ሁሉም ምናልባት ሱዳን፣ ሳውት ሱዳን፣ ኬንያ እንዲሁም ኤሪትሪያ ቀጥታ ከኢትዮጵያ ጋር ድንበር ዘለል ጦርነት አድርገዋል። ለአብይ አግዞ ወይ ደግሞ ከአብይ ጋር በተቃዋሚ ወይ ደግሞ ምን ሙሉ በማይታወቅ ሁኔታ። ከኢትዮጵያ ድንበር ያሉት ሌሎች ሀገራት ደግሞ ሌላ ጦርነት ውስጥ ናቸው ያሉት። ሶማሊያ እንደምናውቃት ናት። ምናልባት አልሸባብ ዋና ከተማን ጭምር በጥቃት እያጣደፈ ያለበት ሁኔታ ነው የምናውቀው። ሱዳን በሁለት ኃይሎች መካከል ትልቅ ቀውስ ውስጥ ነው ያለችው። ቀጠናውን እንደምመለከት ስለፈልኩ ነው። ሳውት ሱዳን ምክትል ፕሬዝዳንቱ ታስሮ ሌላ ጦርነት እየተደረገ ነው የሚገኘው እዛ አካባቢ። የቀጠናው ሀገራትና ኢትዮጵያ ከነዚህ ሀገራት ጋር ያላት ሁኔታ፣ ኢትዮጵያ ያለችበት ሁኔታ
እንዴት ነው ሊገለጽ የሚችለው? ወዴትስ ነው ሊያመራ የሚችለው? ቀጠናው እንዴት ነው የሚታየው? ተጋላጭነታችን በጣም ሀይ ነው። የውስጥ ጦርነቶች ካልቆሙ በስተቀር አካባቢው ላይ ካለው አለመረጋጋት አንፃር ችግር ነው። የውስጥ እነዚህ በሱዳንም በማንኛውም ሀገራት ያሉ አለመረጋጋቶች የውስጥ ችግራችንን ያባብሱታል። ለዚህ ነው የውስጥ ችግራችንን ለመፍታት መረባረብ ያስፈልጋል። ጦርነት መቆም አለበት እያልን የምንወተውተው ብዙዎች የሚወተውቱት ከዚህ አንፃር ነው። ከዛ ይልቅ ምንድነው እየተደረገ ያለው? ለምሳሌ ሁሉም የሚያውቀው ነው የኢትዮጵያን ብሔራዊ ጥቅም ተከትሎ ሳይሆን የኤሚሬቶችን ትዕዛዝ ብቻ በመከተል ኢትዮጵያ የሐሜቲን ጦር ስታስታጥቅ ነበር። መሳሪያ ከየቦታው እየመጣ እየተጫነ በኢትዮጵያ እንደሚያልፍ ሁሉም ያውቃል። ያ ጦር አሁን እየተሸነፈ ከካርቱም ሲወጣ በእኛ አካባቢ ያለው ድንበር በዛኛው ጦር በቡርሃን ጦር ቁጥጥር ስር ሲወድቅ ተጋላጭነታችን ጨመረ ማለት ነው። በጎንደር እና በዛ ድንበር ኦኬ። በሌላው በትግራይ ጦርነት ምክንያት ትልቅ ቁጥር ያለው የትግራይ ወታደሮች በመከላከያ ስር ያሉትም ጭምር ተቆርጠው ሱዳን ቀርተው በዛ ጦርነት ውስጥ ተሳትፈዋል። So we have got ourselves entangled in Sudanese conflict. ይሄ መዘዙ ወደፊት አደገኛ ነው የሚሆነው። ከቅድም እንዳልኩ ደግሞ ከሌሎች ሀገራት አመራሮች ጋር ያለው ቁርሾና ግለሰባዊ ሽኩቻ የኢትዮጵያን ጸጥታና ደህንነት የሚያጎድ ነገር የሚጎዳ ነገር ሲመጣ ባይደግፉም ራሱ ምን አገባኝ ወደሚሉበት ደረጃ ላይ የገቡበት ነው ያለው። አሁን ብዙ ጊዜ እንትን ይላሉ። አንድ ኤግዛምፕል ላንሳለህ። ታንዛኒያ ላይ ከነ መሮ ጋር ተደራደሩ። በዓለም አቀፍ ስምምነት ከአሜሪካኖቹ ጋር ከሁሉ ጋር ተፋፍረው የወሰዱትን የኦኤልኤን አመራር ታንዛኒያ ሲደርስ አገር አትመለስም ብለው ከለከሉ። ልጆቹ ግን ያለምንም ከልካይ አገራቸው ተመለሱ። ወደዛ ተልዩ አንደኛ መጀመሪያው መንግስት ሊከተለው የፈለገው ቀሽም አካሄድ ነበር። አቅሙን ሳያቅ ማስፈጸም የማይችለውን ነገር ማስፈጸም የሚያስችለው አቅም እንደሌለው የኢትዮጵያ ኤር ስፔሱን መጠባበቅ አልቻለም። ኦኬ የኤር ስፔሱን ላንድ ስፔስ ተውና ኤር ስፔሱን መጠባበቅ አልቻለም። ዋይ ከጎረቤት ሀገሮች ጋር ሽኩቻ ውስጥ ከመነሳቱ የተነሳ ወይ አመቻቹ ወይ እያዩ አላየንም አሉ ማለት ነው። በትግራይ ጦርነት ጊዜ አውሮፕላኖች ትግራይ ይገባሉ ሲል ነበር አብይ። በማሀገር ላይ ነው እያረፉ የሚመጡት? ለምን ነው እነዚያ የጎረቤት ሀገሮች ሊፈቅዱ የቻሉት? የተወሳሰበ ነው የሀገር ውስጥ የጸጥታ ሁኔታና ከጎረቤት ጋር ያለን ግንኙነት አንዱ አንዱን እያባባሰ የሀገር ውስጥ ጦርነቱ አቅምን ሲያመናምን የተዳከመን ማንም አይፈራም። ጎረቤት እኮ የጎረቤት ሀገር አንተን የሚደግፍህ ወይ ፈርቶህ ነው ወይ ይጠቅመኛል ብሎ ስላሰበ። በርስ በርስ ጦርነት የተመራመረን መንግስት አይፈራውም፣ ጥቅመ ቢስ ብሎ ነው የሚያስበው። ስለዚህ ከአማጺ ኃይል ጋር ቢተባበር የሚገርም አይደለም። that's why I say stop dancing። ይሄ ጦርነት ኤርትራ ጋር ከሶማሊያ ጋር የሚደረግ የሚባል አይነት የማይሆን ነገር ልንወጣው የማንችለው ነገር ምናልባት ኃይል አለን ድሮን አለን ምናምን አንድ ሄደን በአንድ ቀን እንጨርሰዋለን ምናምን this kind of stuff doesn't work። አሁን ዓለም ካለችበት በተለይ ያኛ አካባቢ ካለንበት ከኛ ከውስጥ እውነታ አንፃር የኢትዮጵያ ነምበር 1 አጀንዳ መሆን ያለበት ጦርነት አይደለም።
የመሆን ያለበት ትልቁ አጀንዳ ሰላም ነው ያሉ ጦርነቶች